እጽዋቶች መስማት አይችሉም ብላችሁ የምታስቡ ሰዎች ተጠንቀቁ። በዚህ ቪዲዮ ስለ እጽዋቶች ሳጠና ያገኘሁትን አንዳንድ ነገር አካፍላችኋለሁ። ተከታተሉ። እጽዋቶች 20 የስሜት ሕዋስ ነው ያላቸው። እኛ ራሱ 5 ነው ያለን አይደል? አይናችን፣ አፍንጫችን፣ ምላሳችን፣ ጆሮአችን እና እጃችን የመዳሰስ ችሎታ። እነሱ ግን 20 ነው ያላቸው። በዙሪያቸው ያለውን ማግኔቲክ ፊልድ ሴንስ ማድረግ ይችላሉ። ፒኤች ሌቨል ማወቅ ይችላሉ። ናይትሮጅን ሌቨል ማወቅ ይችላሉ እና ሌሎችም። መስማቱን በደንብ ነው የሚችሉት። ለምሳሌ አንድ እጽዋት ጋር ሄደን አባ ጨጓሬ ቅጠል ሲበላ ሪካርድ የተደረገ ቮይስ ብናሰማው ያ እጽዋት ቅጠሎች ውስጥ ኬሚካል ያመነጫል ራሱን ለመከላከል ማለት ነው። ሌላ ደግሞ እዚህ እጽዋት ስር በሰዎች የተሰሩ ቱቦዎች አሉ። መሬት ውስጥ ውሃ የሚያሳልፍ፣ ውሃ ደግሞ ሲያልፍ ድምፅ ያሰማል። ይህንን ድምፅ ሰምተው እጽዋቶች ወደዛ ቱቦ ስራቸውን ያሳድጋሉ፣ ከዛ ውሃን ለመውሰድ ማለት ነው ከዛ ውስጥ። ሌላኛው ደግሞ እጽዋቶች በድርቅ ጊዜ ሲቆረጡ ወይም ማንኛውም ጉዳት ሲደርስባቸው በጣም ከፍተኛ ፍሪኩዌንሲ ያለው ድምፅ ያመነጫሉ። የሰው ልጅ ጆሮ እስከ 20,000 ሄርትዝ የሆነ ፍሪኩዌንሲ ድምፅ ነው መስማት የሚችለው። እነዚህ እጽዋቶች ግን ከዛ በላይ የሆነ ድምፅ ነው የሚያመነጩ። ስለዚህ የሰው ልጆች ያንን መስማት አይችሉም። ግን ያንን መስማት የሚችሉ አንዳንድ ነፍሳትና እንስሳቶች አሉ፣ የሰው ልጅ ባይሰማም ማለት ነው። ሌላኛው ደግሞ እጽዋቶች ግራቪቲ ወዴት አቅጣጫ እንደሆነ ያውቃሉ። ዝም ብለው አይደለም ቀጥ የሚያድጉት። ግራቪትሮፒዝም የሚባል ባህሪ ያላቸው። ግራቪቲ ሁሌ የሚያድጉት ከግራቪቲ በተቃራኒ አቅጣጫ ነው። ምድር ላይ እንደምታውቀው ግራቪቲ ወደ ታች ነው። አንድ ዕቃ ብጥል ወደ ታች ነው የሚያድገው። እጽዋቶች ግን ከሱ ተቃራኒ ነው የሚያድጉ። ለምሳሌ አንድን እጽዋት ገልብጬ ብተክለው ያ እጽዋት ተጠማዞ እንዲህ ወደ ላይ ነው የሚያድገው። ከግራቪቲ በተቃራኒ ነው ሁሌ የሚያድገው ማለት ነው። ወደ ጎን ሁላ ብተክለው ተጠማዞ እንዲህ ወደ ላይ ነው የሚያድገው። ሁሌ ከተቃራኒ ማደግ አለበት፣ በተቃራኒ ማለት ነው። ሌላኛው ደግሞ ፎቶትሮፒዝም የሚባል ባህሪ ያላቸው። ይህ ተፈጥሯቸው ደግሞ ሁሌ ወደ ብርሃኑ ምንጭ እንዲያድጉ ነው የሚያደርጋቸው። ለምሳሌ አንድ ጨለማ ክፍል ውስጥ እጽዋት ብተክልና እዛ ክፍል ውስጥ በትንሽ ቀዳዳ ብቻ ብርሃን እንዲገባ ባደርግ ያ እጽዋት ወደ ብርሃኑ ምንጭ ነው የሚያድገው። እንዴት እንደሆነ አይታወቅም። አይኑ ኑረው ሌላ ሴንስ ይኑረው አይታወቅም። ብቻ ግን ግንዶቹን አጠማዞ ወደዛ ብርሃን ምንጭ ያድጋል ያ እጽዋት። እናንተስ ብዙ እጽዋቶች አጠገብ ስትሆኑ ምንድን ነው የሚሰማችሁ? ደስታ፣ መረጋጋት፣ ሰላም ወይስ የሆነ ነገር እያያችሁ እንደሆነ? የሚሰማችሁን ኮሜንት ላይ ጻፉልኝ። ደህና